ጋይስ እንዴት ናችሁ? እኔ ደህና ነኝ። እንግዲህ ይሄ እንደምታዩት ያማሃ ኪቦርድ ነው እና ኢዚሊ በስልካችን አክሰስ እንድናደርገው ሞዲፋይ የተደረገ ነው። እዚህ ጋር ማየት ትችላላችሁ። ለምሳሌ በቀኝ በኩል ላይ እዚህ ኮርነር የሚነካበት ስክሪን ላይ ያሳያል እንትኑን እና ምንድነው የሚለው እዚህ ጋር ለምሳሌ የሚነካበት ቦታ ላይ 97 ይላል። ፒኤስአር 97 ነው የሚለው እና ኖርማል ኪቦርዶች አሉ ለምሳሌ ስልክ ላይ ያሉት፣ ግን ይሄ ሞዲፋይ የተደረገ ነው። ሞር ሪሌት ያደርጋል ማለት ዴይሊ የምንጫወታቸው እዛ ኪቦርዶች ጋር ሪሌት የሚያደርግ ኪቦርድ ነው። ስለዚህ ሞዲፋይ እየተደረገ ነው 97 ማለት እየሆነ ነው ማለት ነው። እና እንግዲህ ብዙ አይነት ነገሮች አሉት። ለምሳሌ ሪትሞች አሉት። ለምሳሌ ይሄ ለምሳሌ ቮሎ ሪትም ነው። በጣም አሪፍ ነው ማለት ያው ማለት እንዴት ሞዲፋይ እንደምታደርጉም ሌሎች ቪዲዮዎችን እሰራለሁ። ነገር ግን አሁን ይሄ ኢንትሮዳክሽን ነው ስለ ኪቦርዱ እና አሁን ሌሎች ኪቦርዶችን አይታችሁ እንደሆነ ይህ ስልክ ሌሎች እንትን ነው አላቸው ሪትሞቹ። ለምሳሌ የኢንዲያንስ የሆኑ አይነት ሪትሞች ናቸው እና ግን እነዚህ ሪሊ እንትን የሆኑ ናቸው ማለት ሪሌት የሚያደርጉ ናቸው ከኖርማል ኪቦርድ ጋር እኛ የምንጠቀማቸው ሪትሞች ናቸው። ለምሳሌ ሬጌ ብትሰሙ አሪፍ ነው ማለት ነው እና እንደዚህ አይነት አሉ። ሌላው ወለዝ አለው ለምሳሌ ይሄ እንዴት እንደምትጫወቱ ሁሉ ነገር ቪዲዮ ስርላችኋለሁ። ግን ይሄ ኢንትሮዳክሽን ነው። ስለዚህ በጣም ዋለዙ ለምሳሌ አሪፍ በጣም ሪሌት የሚያደርግ ማለት ነው የሚገናኝ ነው ከሪል ኪቦርዶች እዚህ ጋር የምንጠቀማቸው ኪቦርዶች ጋር እና ስለዚህ ይህንን ነው የሚመስለው። እንትኖቹን ደግሞ ስትመለከቱ ድምፆች ለምሳሌ ድምፅ ፓይኖ አለው ፒያኖ ለምሳሌ በጣም ደስ ይላል። ለምሳሌ ሞር ሴንስ ይሰጣል። ሴንስ የሚሰጡ ድምፆች ናቸው እና ፒያኖ በጣም አሪፍ ነው። ኦክታቮችን እየቀየራችሁ እንትን ማድረግ ትችላላችሁ። እሱንም ሌላ ቪዲዮ ላይ ያሳያችኋለሁ። ሌሎች ድምፆችም አሉት። ያው መዓት ድምፅ ነው ያለው። የምትፈልጉት አካሄዱ ያለው ሌሎች እዚህ ጋር ያሉትን ድምፆች እየቀየራችሁ እና ጊታር አለው በቃ ማለት ይሄ እንትን እያደረጋችሁ መጫወት ትችላላችሁ እና እንደዚህ አይነት ነገሮች አሉት። እዚህ ጋር ያሉትንም ነገሮች ሌሎች ቪዲዮ እሰራለሁ። ጀስት ይሄ ኢንትሮዳክሽን። ስለዚህ ሰብስክራይብ በማድረግ ፕሊስ ቤተሰቡንም አዲስ ጀማሪ ነኝ እና ያሉትን እንዴት መጫወት እንዳለባችሁ ስኬሎች ዘማሪዎች ናችሁ ልትሆን ትችላላችሁ፣ ሙዚቀኞች ልትሆን ትችላላችሁ። ኦር ቤታችሁ ራሳችሁን ማጀም የምትፈልጉ ሙዚቃ መጫወት ደስ የሚላችሁ ልጆች ጀስት ኢዝሊ በቃ በስልካችሁ አክሰስ የምታደርጉት ነገር ነው። እንዴት ዳውንሎድ እንደምታደርጉም ደግሞ ሁሉም ነገር እነግራችኋለሁ። ሶ ኢዝሊ መጫወት እንድትችሉ ድምፅ እንድትለዩ ማለት እዛ ጋር ሬድ ኪቦርድ ላይ ከሄዳችሁ ሲምፕል ነው የሚሆነው። እዚህ ጋር ድምፅ ለይታችሁ ስኬል ትረዳላችሁ። እንደገና ደግሞ ዘማሪም ከሆናችሁ ለምሳሌ ድምፁ የቱ ጋር ነው የሚለው ነገር እዚህ ጋር ኦልሬዲ እንትን ማድረግ ትችላላችሁ። ዘማሪዎችም ደግሞ የማታውቋቸው ለምሳሌ ድምፆችን ፈረስት ነው ሰከንድ ነው ሰርድ ማን ነው ፊፍዝ ሲክዝ ነው የሚሉትን ነገሮች ማታውቋቸውን እዚህ ጋር ቼክ አድርጋችሁ ሄዳችሁ ሬድ ኪቦርድ ላይ ስትጫወቱ ሲምፕል ነው የሚሆንላችሁ ማለት ነው እና ያንን ሁሉ ነገር እናያለን እንዴት እንደምትጫወቱት ፓርት ባይ ፓርት አጫወትን ምናምን አሳያችኋለሁ ማለት ነው። እና ዳውንሎድ የምታደርጉም ደግሞ እነግራችኋለሁ። ሶ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ እና ኮሜንት ላይ ደግሞ አሳውቁ ምን እንድሰራላችሁ የምትፈልጉትን ነገር ያለውን ሀሳብ አሳውቁኝ። አመሰግናለሁ።